ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንኳን ለገናናው ለኃያሉ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰ። ታኅሳስ ገብርኤልን ቤትን ለማክበር አስበዋል። አንድ ተአምራዊ ቦታ ልጠቁማችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ከ16 በላይ አበው ሊቃነ ጳጳሳትን ያፈራ እንዲሁም አይናማ የሆኑ ሊቃውንትን ያወጣ አንድ ታላቅ ገዳም ጠቁማችሁ። አዲስ አበባ የ2 ሰዓት ተኩል መንገድ የሚያስኬድ ነው። ቦታው ዝዋይ አመረ ብርሃን ቅዱስ ገብርኤል ገዳም ነው። ይህ ስፍራ በሐይቅ የተከበበ ነው። ነገር ግን በህይወትም ያሉ በህይወትም የሌሉ አበው ሊቃነ ጳጳሳት ወጥተውበታል። ለምሳሌ በምስሉ ላይ የምትመለከቷቸው ብፁዕ አቡነ መልከጼዴቅ እንዲሁም ብፁዕ አቡነ ይስሐቅ የባለ ሀገረ ስብከት ሊቀ ጳጳስ እኚህን የመሳሰሉ አባቶች በህይወትም ያሉ በምስሉ ላይ የምትመለከቷቸው እንቁ የቤተክርስቲያን አባቶችን ያፈራ ታላቅ ገዳም ነው። አይናማ የሆኑ ሊቃውንት እነ መጋቤ ሐዲስ እሸቱ አለማየሁ፣ የኔታ ሃይማኖት ይህ በምስሉ ላይ የምትመለከቷቸው እንቁ መምህራንን ያፈራ ድንቅ ገዳም ነው። ታዲያ ገዳማውያኑ ዝግጅታቸውን ጨርሰው በዓሉን ከኛ ጋር አክብሩ ይላል። ታኅሳስ ገብርኤልን በቦታው እንዲያከብሩ ገዳማውያኑ ጥሪ ያስተላልፋሉ። ሁላችሁም በገዳሙ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በእግዚአብሔር ስም እናሳስባለን።